ሰላም እንደምን አላችሁ የኔ ተወዳጆች ተመልሻለሁ ዛሬ እንደምን አላችሁልኝ ሁላችሁም ባላችሁበት ሰላም ሁኑ የኔ ተወዳጆች በዛሬው ቪዲዮአችን እንግዲህ ጂም አገልግሎት የሚያቀርቡ ድርጅቶች አሉ ከነዛ መካከል እንግዲህ ሀብቴ ጂምናዚየም አንዱ ምን አይነት አገልግሎት ያቀርባሉ አገልግሎታቸው ምንድነው ከሌሎች የጂም አገልግሎት ከሚሰጡ ድርጅቶች ጋር ደግሞ ምን ይለያሉ ያለው ነገር በተወሰነ መንገድ እናሳያችኋለን ማለት ነው አገልግሎታቸውን እንግዲህ ማግኘት የምትፈልጉ ከሆነ እንደ ስልክ ቁጥራቸው እንደተለመደው ስለማስቀምጥላችሁ በሱ ደውላችሁ ደግሞ አዲሽናል ኢንፎርሜሽን ማግኘት ትችላላችሁ ቀጥታ ወደ ሀብቴ ጂምናዚየም እንሄዳለን ይመቻችሁ እሺ ቤተሰብ እንግዲህ እንደምትመለከቱት ሀብቴ ጂምናዚየም ነው ያለነው ወንድማችን ደግሞ ኮች በላይ ይባላል ስለ ጂምናዚየሙ አንዳንድ ነገር ይነግረናል አብራችሁን ቆዩ እንኳን ደህና መጣህ ወደ ስፖርት ቤታችን ለክላይንቶቻችን በጣም ጥሩ ወሳኝ ስፖርት ቤት ነው የተሟላ ከስተመሮቻችን በሚፈልጉት መልኩ ተሟልቶ የተዘጋጀ ስፖርት ቤት ወይም ጂም ነው ስፖርት ቤቱ ከሰኞ እስከ ቅዳሜ ከጧቱ 12 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ አገልግሎት ይሰጣል ከስተመሮቻችን በተመቻቸው ሰዓት በሚፈልጉት ጧት ከፈለጉት ከሰዓት ከፈለጉት ማታ በሚፈልጉት ሰዓት ገብተው መስራት ይችላሉ ስፖርት ቤታችን የተሟላ የኤሮቢክስ አገልግሎት የስትሬንግዝ መሽና ማሽኖች ዳንስ ወይም ውዝዋዜ አካቶ ያዘ ነው በውስጡ አዛ በመጨመር ስፖርት ቤቱ የተሟላ ሙሉ ሻወር የልብስ ማስቀመጫ ሳጥን ወይም ሎከር አለው ስፖርት ቤቱን ማግኘት ወይም ማየት የምትፈልጉ ከስተመሮቻችሁ በጂሮንድ ካፌ ግራውንድ መታችሁ በአካል መጎብኘት ወይም ማየት ትችላላችሁ ሂሳባችን በጣም ፌር ነው የስፖርት ቤታችን አባል በመሆን አብራችሁ አጋሮቻችን እንድትሆኑ ስንል በአክብሮት እንጠይቃለን መረጃ መጠየቅ የምትፈልጉ ከስተመሮቻችን በ0973 60 64 00 መደወል መጠየቅ ትችላላችሁ ይመቻችሁ ተወዳጆቼ እንግዲህ ኮች በላይ ቀደም ብሎ እንደገለጸላችሁ የምትመለከቷቸው እንግዲህ የተለያዩ ማሽኖች አሉ ከዚህም እንግዲህ ሃምስትሪንግ የሚሰሩባቸው የተለያዩ የትራክ የመሮጫ ትራኮች እንዲሁም ኤሮቢክስ ለኤሮቢክስ እንቅስቃሴ የሚያስፈልጋሉ ከሌሎች ድርጅቶች እንግዲህ የተሻለ ሊሆን ይችላል ብዬ ማስበውን ፐርሰናል አሰምሽኖችን ልንገራችሁ ከነዚህ መካከል አንደኛው ሎኬሽን ነው ያለበት ቦታ ሎኬሽኑ ሴንተርድ ስለሆነ ለሁሉም ነገር አማካይ ቦታ ስለሆነ አሪፍ አድቫንቴጅ አለው ብዬ አስባለሁ ሴንተርድ ነው ብዙ ሰው ሊመርጠው የሚችል ቦታ ነው ሁለተኛው ዘ ቤስት አድቫንቴጁ ወይ ደግሞ ሁለተኛው ምርጥ ነገር እዚህ ቦታ ላይ ያየሁት ያው እኔም በቅርበትም ስለማገው የሻወር አገልግሎት ብዙ ጊዜ ሻወር አይጠፋም ሙሉ በሙሉ በሚባል ደረጃ የሻወር አገልግሎት ሁሉ ጊዜ ማለና ይሄ ደሰከንድ የወደድኩት ነገር ነው ሶስተኛው የወደድኩት ነገር ጂምናዚየሙ ውስጥ ስትገቡ ያለው እንቅስቃሴ ኤሮቢክስ የሚሰራ ብዙ ሰው ሊኖር ይችላል በዛ ሰዓት ሙቀት ሊፈጠር ይችላልና ይሄ ግን ከቦታው አንፃር ይመስለኛል ቀዝቃዛማ ቦታ ስለሆነ ከፍ ያለ ቦታ ስለሆነ ብዙም የሙቀት መጠኑ ሳይሰማችሁ ሪላክስ አድርጋችሁ መስራት ትችላላችሁ እነዚህ እንግዲህ ለየት ያደርጓል ብዬ አሰብኳቸው ናቸው እንጂ ውስጥ ላይ አንድ ጂም እንደ ጂም መያዝ ያለበትን የተለያዩ እቃዎች ለስፖርት የሚያገለግሉ ዳምፔሎች ባርቤል ሌሎችም እንግዲህ ሃምስትሪንግ እቃዎች በመተመለከቱት መንገድ ይሄ ጂምናዚየም አካቷል
ቤተሰብ እንዳያችሁት እንግዲህ ሀብቴ ጂምናዚየም የነበረን ቆይታ ይሄን ይመስል ነበረ። ያ እንዳያችሁት በሚገርም ስራ የሚገርም ስፖርት ሰርቼ ነው የወጣሁት ምናምን የሰራሁት ስፖርት እና አስተፋፈርኩኝ ብዬ ልሰከስ ብቻ በሀብቴ ጂምናዚየም የነበረኝ ቆይታ የነበረ። ቀጣይ ደግሞ ሌሎች ያሉ የተባሉ ቤቶችን ጂምናዚየም ወይ ስፖርት ቤቶችን ሪቪው እናደርጋለን። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ፣ ሼር፣ ሰብስክራይብ ማድረጉ ሁሌም እንደተለመደው እንዳለው ነው ማለት ነው። የዛሬ የሀብቴ ጂም ቆይታችን ይህንን ይመስል ነበረ። ኤግማስ ስለተከታተላችሁኝ አብራችሁኝ ስለነበራችሁ በሙሉ እጅግ አመሰግናለሁ። ቀጣይ በአዲስና በምርጥ ቪዲዮ እንገናኛለን። ቀጣይ እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ያሳውኝ። ይመቻችሁ።